ትናንትና ከመገናኛ ወደ ቦሌ በሚወስደው መንገድ ዳር አንበሳ ጋራጅ ፊት ለፊት ኢትዮ ቴሌኮም ሁለተኛውን ፈጣን ኤሌክትሪክ መኪና ባትሪ መሙያ ጣቢያ ስራ አስጀምሮ ሳይ እኔም ጎራ ብዬ መኪናዬን ቻርጅ አደረኩኝ። በዛውም ያለውን ሁኔታ አየሁኝ። ፍሬንም አገኘኋት። በጣም ነበር ደስ ያለኝ። በጣም ሰው አክባሪ ናት። በጣም ነው ማመሰግነው። እና ጣቢያው በአንድ ጊዜ እስከ 16 ኤሌክትሪክ መኪና ቻርጅ ማድረግ የሚያስችል ሲሆን በሁለቱም ጣቢያዎች በአንድ ጊዜ ለ32 ኤሌክትሪክ መኪኖች አገልግሎት መስጠት ይችላል ማለት ነው። ሌላ አንድ ማላቀው ነገር ትናንት እዛው ያስረዱኝ ደግሞ እኛ በቴሌብር ስካን አድርገን ብቻ ሳይሆን መክፈል የምንችለው ቤት ያለ ሰው ለኛ ዲቫይስ ነምበሩ ልከንላቸው መክፈል ይችላል ማለት ነው። በጣም ነው ደስ ያለኝ። በምዕራፍ 2 ደግሞ ወደ ስራ የገባው የሁለተኛ ጣቢያ በልዩ ሁኔታ የአውሮፓ ስትሪት የሆኑ ኤሌክትሪክ መኪኖችን ኃይል የመሙላት አቅም ያለውና ከተሽከርካሪዎቹ ጋርም የተመጣጠነ ኃይል መሙያ ቻርጅ ያለው ነው። ስለዚህ በዚህ አጋጣሚ ኢትዮ ቴሌኮምንም በጣም እናመሰግናለን። ኤሌክትሪክ መኪናም ያላችሁ ሰዎች ደግሞ ከመገናኛ ወደ ቦሌ በሚወስደው መንገድ አንበሳ ጋራጅ ፊት ለፊት ላይ አስፋልት ዳር ላይ 16 መኪና ባንዴ ቻርጅ የሚያደርግ ጣቢያ ተዘጋጅቶልናል ማለት ነው። ስለዚህ ሄዳችሁ ቻርጅ አድርጉ። እናመሰግናለን። ባይ